ይገባሻል እንዴ ከመልክቶሽ በኋላ አሁን ደግሞ እንግዲህ ሌላዬ ብቃቷንና ታለንቷን ታሳየናለች። ሌላ ወደ መድረክ ተመረ እንበል ያ ጀማል ንብረር ኢትዮጵያዊ ነኝ ፉል ሸገር ሆኖኛለሁ ዛሬ ግን ደከመኛ ካተኝ ተጎዳው ከዛ የኖርኩ ምናምን አባቴ እሷውንሽ ምናምን ፍቹ ምናምን ስሉኝ እኔ አልሰማችሁም ብዬ ከሱ ጋር ሆኜ እየኖርኩኝ ከዛ አጋጣሚ ወለድኩኝ በኋላ ልጄ ሞተብኝ። ልጄ ከሞተ በኋላ እሱ ተቶኝ ሄደ ማለት ነው ሐኪም ቤት ከነሬሰው ተቶኝ ሄደ በኋላ ይመለሳል እያልኩኝ እያለቀስኩኝ እንደምንም ሆኜች እየኖርኩኝ ሊከስሽ ተነሰብኝ ባይ 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 ወደ ገደለው ልግባ ሳላንዛዛውን ሐሳቤን ሳልቀየር ላላባላለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበር። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ሻቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለከወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝ ቆንጆ ስቃይ አሳለሁ። አንቺ ጋር የበደል ስሜት ካለ ይቅር ባይ መሆን ያለብሽ ይመስለኛል። እኔ ማርያምን በጣም ነው የምወደው። አሁንም ምንና በምን አንተ በምን ነው በጣም ነው የምወደው። ምንድነው ያረካት አንተ? ማርያምን ወጣኔ ያው ሁሉ ነገር እኮ አሳልፌያለሁ። የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ? ራሴን በቃ እሱም ብሌ ማድረግ አልፈልግም። ምን አገባኝ ግን ማለት ነው ስቲል በጣም ነው የምወደው። መቤት ተደዋወላችሁ ከዚህ ቪዲዮ በኋላ? እኔ ደስ ይላል። በደል ቢበዛ በእኔ ላይ ባሳልፍ ያንን ሁሉ ስቃይ መርጬ ነውና እኔ አንተን አይጥፋ ስማይ በተን በደል ቢበዛ በእኔ ላይ ባሳልፍ ያንን ሁሉ ስቃይ መርጬ ነውና እኔ አንተን አይጥፋ ስማይ በተን እንጃ በጣም ውስጤን የተሰማኝ የምሬ ነው። ማርያም ምንም ማድረግ ስለማልችልም ነው ደግሞ በጣም ይከፋኝ እውነት ለመናገር ማለት ነው። በዛ አይነት ስሜት ውስጥ ሁሉ ሆና ጥላቻ የላትም ፍቅር ነው ያየሁት። አብርሃት ላለመሆን ምክንያት የሆነብህ ምክንያት ምንድነው? ብዙ ነገር አለው። እሷ እንደተናገረችው ብዙ ነገር አሳልፈናል። እሺ ይቅር ግድ የለም ገብቶኛል። አሁን ዛሬ ልንላቀስ አይደለም ለመበናታችሁ ስሜት አይፈስ የ1 ሚሊዮን ብር ሽልማት ሁሉ አሸንፈሃል። መኪና ሁሉ ገዝተሃል። ገንዘብ የሆነ መኪና ገዝተን እዛ ያንን እየሰራው ጎን ለጎን ሙዚቃውንም እናስኬድበት ከጎን ለጎንም ደግሞ የራሳችን ላይፍ የምናስተካክልበት ነገር ነበር ያቀርነው። መኪናውንም ገዛናል። እኔም በጣም ነው ወዳት። የጀመርከው አዲስ ህይወት አለ ሊባል ይችላል? አይ በፍጹም የጀመርኩት ነገር የለም። ከራሴ ጋር ነው በቃ ትግል ውስጥ ያለሁት። ሰዎች እኔ መጀመሪያ ልጅ ነኝ። አነስተኛ ማህበራዊ ኑሮ የሚኖሩ ሰዎች ናቸው። ይሄ ምናልባት የእናትና ያንተ ፎቶ ነው? ወላጅ አባት ናቸው? አባቴ እኔ ወዛደር ነው የምትሰራው፣ ውዝድርና ነው የምትሰራው። ማድረግ እኮ ሳልፈልግ ቀርቼ አይደለም ነገር አስባለሁ፣ ግን ተግባሩ ነው የጠፋው እና ብዙ ነገር አስባለሁ፣ ብዙ ነገር አወርዳለሁ፣ ግን እዛው ላይ አልሆንም። ነገሮች ሲያጋጥሙ ምናልባት ቤት ያዝናብኝ ይሆን የሚል ሐሳብ አልመጣብህ? በጣም እኔ እውነት ለመናገር በጣም አስከፍቻታለሁ፣ በጣምም በድያታለሁ። መቼስ ደስተኛ ልትሆንም አትችልም በዚህ ነገር። እያሳለፍኩት ያለሁት ስቃይና እያሳለፍኩት ያለሁት ነገር ፈጣሪ በቃ ቅጣት እየቀጣኝ እንደሆነም አምኛለሁ። ለማስተካከልም እሞክራለሁ፣ ግን እሷን ደግሞ በጣም በድያታለሁ።
ነገሮች ላይ መደወልም መጠየቅም እፈልጋለሁ፣ ግን ደግሞ የእሷን ስሜት እፈራለሁ። የምሳቀቀው ማለት እኔ ሳላስብም ቀርቼ ምናምን አይደለም፣ ግን ደግሞ እፈራለሁ እኔ ከበደልኩት በደል አንጻር ማለት ነው። ይህን ሁሉ ቻሌንጅም ይህን ያክል መከራም እያየሁት ያለሁት በእኔ ላይፍ ላይ ተጽዕኖ አለው። በምን አይነት መንገድ ይቅርታ መጠየቅ እንደምችል አላውቅም። የወለዱ ሴቶች አጠገባቸው ባላቸው እንዲኖሩ ይፈልጋሉ። ቢያጣም ቢነጣም ቢኖረው ዋናው የሱ መኖር ነው በገንዘብ የማይለካውና ያ ይመስለኛል ስሜቷን የጎዳው በጊዜው። ቤትዬ አታሳፍረኝም፣ ይቅርታ ጠይቃት ግድ የለም። ምን ማለት እንደምችል አላውቅም ነው ማለት እኔ ሳላስባት ቀርቼ ምናምን አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ በእኔ ላይፍ ውስጥ። እኔ እሷን ከድቼ አይደለም፣ ልጄን ከድቼ አይደለም። ክፍለ ሀገር ሄድኩበት ምክንያትም አለኝ የራሴ። ይቅርታ በጣም ይገባሻል እንዴ? የሆነ ደስ ብሎሻል። ቤቲ ደስ ብሏታል። በነገራችን በጣም ደውዬ እሺ ደህና ነው ባባ ማለት እኮ እችላለሁ። እንደ አባት ምን ያስፈልገዋል ባባ ማለት እፈልጋለሁ ደረቴን ነፋ አድርጌ። ግን ያኔ ማለት አልችልም ነበር። አሁን እኔ ከናይት ክለብም ከአርቱም ወጥቼ አንድና አንድ በቃ ስራ ብዬ ያስኩት ራይዶን ስራ እየሰራሁ እፈልጋለሁ እኮ መስራት እፈልጋለሁ። ግን ደግሞ ብዙም ስራ የለም። ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መለስ ሲመል ያመንኩት ቃሉን አፈረስ መውደድን ታዘብኩት። እዚህ ነው ማይሉት የስሜት ህመሙ እንት የሚበላ ሲያገረሸው ቂሙ አመል አሳጠቶ እያቅበጠበጠኝ አዘናግቶ ዳግም አጋለጠኝ። ጎበዝ ነው በጣም የምር ከልቤ ነው ማደንቀው። የምር ፋሚሊ ምናምን ሳይሆን የምር ውድድር ላይ ምናምን ይሄ ልጅ ጎበዝ ነው ምናምን ለበ በፍቅር ምን ያህል ጊዜ ቆያችሁ? ኦልሞስት 3 አመት ምናምን 3 አመት። የአስቴር አወቀ ግርስከሱ ምናምን የሚለው አዲሱ የአስቴር አወቀ ዘፈን ገላገላ ሪሚክሱ በጣም ነው የወደድኩት። እሱ ዘፈን ላይ ቀጠሮ አለኝ የሚል ዘፈን አለ። እኔን ጉዴ ሰራኝ ዞማ ጸጉሩ ነው፣ እኔን ጉዴ ሰራኝ በቃ እርብትብት ከንፈሩ ነው ምናምን። በጣም ተመስጬ ባለቤቴ እንደው የማይመለከትህን ነገር ታደምጣለህ፣ ጥያቄ የሚመለከትህን ነው የምዘፍንልህ እንትን የሚለው ከግር እስከ ራስ ጸጋውበት ይታደላል። አጻቀጨቀጭ ከግር እስከ ራስ ጸጋውበት ይታደላል አካሌዋ ውበት ጨምሮበት አካሌዋ ላይ ጅናው ጸባይ ያለው ቆንጆ ነው ጥበበኛ ነው። አወቀ ክሊፕ ነው የምትይው? ግር እስከ ራስ ጸጋውበት ይታደላል አካሌዋ ውበት ጨምሮበት አካሌዋ የተሰጠው ላይ አካሌ። ያው ሰውየው የሚሆን ይመስልሻል? አብሮ መኖር ነገሩ የሚሳካ ይመስልሻል ወይስ መታረቁ ብቻ? እግዚአብሔር ያውቃል። አይ ኖ ደግሞ ወደፊት ደግሞ ይለኛል። ዞሮ ዞሮ እኮ እኔና አንቺ ላይ የበራ ነገር ይለኛል። ይቅርታ ጠይቋል። ይቅርታውን ተቀብለሻል ወይ? አዎ አማራጭ ስለሌለ ለራስም ሰላም ስትል ደግሞ ግዴታም አስፈላጊ ነው። ይቅርታም ደግሞ ኬክ ከጋበዘኝ ምላሽ ምንድነው? አንተ ኬኩን ችግር የለም ያው ምንድነው ችግር? ያው እሷ እንዳለችው ነው። መችስ ባንዴ ሁሉም ነገር ይስተካከላል ማለት ከባድ ነው። ከፈጣሪ ጋር ጥሩ ነገር ይፈጠራል ብዬ አስባለሁ። ድንገት ነው ይሄ ልጅ እንዴ ያምራል እንደ ይሄ ልጅ እንድለው ያደረገኝ ራሱ ነው። አሁን የሆነ ነገር አሳይቶኝ ፋና ላምሮት የ1 ሚሊዮን ሽልማቱን ካገኘ በኋላ ወደ ቀጣይ ዙር ያልሄድክበት ምክንያት ምንድነው? አሸናፊ እኮ ነው የጨረስኩኝ። ወይ የዙር ውድድርም ጨርሻለሁ፣ አሸናፊም ጨርሻለሁ። ያሸነፍከው የአሸናፊዎችን አሸናፊ ነው። አዝነሽበት ነበር? ያው በጣም አክሰስ አድርገሽ ነበር ወደ ላይ? እንበይ ወደ ላይ ነው የሚሄደው ወጥቲ አይወርድም። ብዙ ጊዜ የሚቀናን በተመረቅነው ልክ ነው ብዬ አስባለሁ። በግል አንቺ ያዘን ህይወቱም ላይ የሆነ ነገር እንዳይቀናው አድርጎት ከሆነ በዚህ አጋጣሚ ምንድነው የምትይው? ወይ ስለ እውነት ማለት ነው ሴትም እንደ ላይፍም እንደሚያጋጥም ነገር አዝኜ ነበር። በጣም የጠበቅኳቸው ነገሮች ሁሉ ስላልሆኑ ምናምን አዝኜ ነበር። ግን የምሬ ነው ኪዳነ ምሕረትን የሆነ ጊዜ በጣም ከፍቶት በቃ የማይሆን ነገር አይቼ
ልደታ አለች ቤተክርስቲያን ሄጄ እኔ በእኔ ኮን እንደዚህ የምታረጊው አንስቼለታለሁ ብያቃለሁ መብት እኮ የለኝማ ራጅሱ ስለሆነ ምናምን አልፈልግም እኔ ምክንያቱም የሆነ ነገር ቢሆን ምንም ነገር ሊያደርገኝ ምናምን ይችላል ልክ ነው እያልኩኝ አይደለም ባይ ዘ ዌይ ከዚህ ብዙ ሰዎች በውስጥም ወቀሳ ስለነበረ አንዳንድ ሰዎች ማለት እሱ ሲጎዳ ፋይናሊ ልጄ ይጎዳል እኔ ራሴን ፕሮቴክት ላደርግ እችላለሁ ምናምን ልጄ በጣም ይጎዳል በዛ ላይም ደግሞ የምርም ደስተኛም አልሆንም በጭራሽ ማመን አቃተኝ የህልሜ ንግስት ያረኩና ብሩህ ቀን መጣ ህይወት ሊታደስ ባንቺ እንደገና ለሁሉም ነገር እግዚአብሔር ይመስገን በጓዳ ያለቀስኳቸው ነገሮች ሳላስባቸው በትልቅ መድረክ እየተካስኩኝ ነው አስቤው አላቅም እግዚአብሔር ይመስገን አንድ ሰው አለማመስገን አልችልም አጎቴ ብያላርቀውም ብያለ ወንድሜ አይፈልግም ግን ለኔ ብሎ ነው ሚስትም አላገባ ምናምን ብለሽኛል ለኔ ብሎ ነው በቃ ራሱን እየሰዋ ያለው ቤት አካሪያሽን ታመሰግኛለሽ አዎ በጣም ጥሩ ሰው ናት በጣም እኔ እና እናቴ ሁለተኛ እናቴ በቃ እናቴ ማደራ ብላት ነው ሄደችው ሁለተኛ እናቴ ነች ምክንያቱም ያንን ሁሉ ነገር ከእግዚአብሔርም በታችም እንዳሳልፍ አድርጋኛለች ብዙ ኮኔ ካራክተሩ አይሮን ነው አከራይ ሲባል የሆነ ነገር ነው እሷ ግን እናቴ እህቴ ናት በቃ እናቴ ራሱ ስዊት በሁለቱም ተከሰሻል እግዚአብሔር አንዴ ግንባርሽን የሳመው ከመልክተሽ ወደ አላውሴና ገመቱ ቤት እንደምንሄድ አንድ ሁለት ሸርት ደግሞ አንድ ሱሪ አንድ ሳይዝ ካልሲ ያደርጋሉና በጣም ይሄ ልብ የሚያሞቅ ቦታ ነው የምወስዳችሁ ከኔ ጋር እንሂድ ትራንስፈር እንደዚህ ከላንስ ማማዬ ጂሰለ ራሴን በረሽኩ ወይኔ ያለኝ ንብረቴ ወስኩ ወይኔ ዛሬ እንግዲህ አብረን የምናመሸው መሀል መርካቶ ላይ ከመንገድ ላይ ከሚኖሩ እህትን ጎዳናዎች አለለም ከሚኖሩ እህትና ወንድሞቼ ጋር ነው ዛሬ ታሪካቸውን እናወራለን እንጫወታለን ብዙ ነገር እናወራው አማራ ክልል ከአዊ ዞኖች አግኝ ከአዊ ካረር ጎጃም ከሀገር ራሱ ወጣው ለምንድን ነው ወጣው ከሀገር ተናድጄ ነው የሆነ በማሽን እየሰራው ባለሙያ ነበርኩኝ አልጋ ኮንትሮል ቪፒ ኮንሳተን ደረሰኝ ስቶፕ ኪችን ሶፋ ትሪስታን ታምራታ በር ኮሪደር ኮንትሮል ባለሙያ ነው እሺ እና እየሰራው ባጋጣሚ ማሽን ጣቶችን አገኛለሁ ይሄን ጣት ወይ ላ ኢላሃ ኢላላህ እሺ ከዛ ተናድጄ በቃ ያው ወጣው ከሀገር በጣም ርቦህ ያውቃል በጣም ተርቤ እንኳን ወደ አንድ ቤት እንኳን ሂጄ ሲጠይቃቸው አይሰጡኝም በቃ አንተ በዚያ አቅም ሰርታ በላ ምናምን ነገር በሚለው ይቆጡኛል አምባዬ አራካ ገብርኤል በጣም ነው የምወደው ገብርኤልዬ አንተ ከጉድ ከዚህ ጉድ አውጣኝ ገብርኤል ደግሞ ጠባቂ ነው ከዛ ድንጋይ መጣና ድንጋይ ጫነብኝ ልቅዬ ድንጋይ ራሴን ሳትኩ ማን እንደደፈረኝ ምን እንደሆንኩኝ አላውቅም ግን ሰባት ናቸው ምናምን በቁጥር ግን ለይቻቸዋለሁ ትሲሉብኝ አይቻለሁ ያንን ሁሉ አልፌ ደግሞ ጩቤ እዚህ ጋር አለብኝ ምልክት ማሳየት አልፈልግም አሁን ወዲያው እንደመጣው አጋጣሚ ጮራ ጋዝ ውሃ መስሎኝ በጣም ጋዝ ጠጡ እንትን ውሃ መስሎኝ ከትንሽ ናት ለከንከስ እሺ ያው ጭልስ አረው በጣም ታመምኩ በጣም አዎ ካጠገባችን ያለች ልጅ ደፈራት አዎ ምንም አላወራንም የ8 ዓመት 9 ዓመት ልጅ ናት 3 ሆኖ ነበር እነሱ ያገኛቸው እዚህ መርካቶ ውስጥ ነበር ስትወልጂ ማን ነው ያራስሽ የታረስሽ የትወለድሽ የወለድኩት ዘውዲቱ ነው የሆነ ጊዜ ጓደኛዬ ነበረች ግን እኔ አልታረስኩም በ11ኛ ቀን ለምን ወጥቻለሁ ምክንያቱም ቤት ውስጥ የሚበላ ምንም ነገር ያልጋ የሚከፍል ሰው ነበር እዛ ለማጥለሽ ወጣሽ ይዞኝ በ11 ቀን እውነት አሁን ደግሞ እንግዲህ ሌላዬ ብቃቷንና ታለንቷን ታሳየናለች ሌላ ወደ መድረክ
ጥምር እንበል ያጀማ ንብርር ኢትዮጵያዊ ነኝ ፎም ሸገር ሆኖኛለሁ ዛሬ ግን ደከመኝ አቃተኝ ተጎዳው። ከዛ የኖርኩ ምናምን አባቴ እሷ ሆነሽ ምናምን ፍቺው ምናምን ስሉኝ እኔ አልሰማችሁም ብዬ ከሱ ጋር ሆኜ እየኖርኩኝ ከዛ አጋጣሚ ወለድኩኝ በኋላ ልጄ ሞተብኝ። ልጄ ከሞተ በኋላ እሱ ትቶኝ ሄደ ማለት ነው ሐኪም ቤት ከነሬሰው ትቶኝ ከሄደ በኋላ ይመለሳል እያልኩኝ እያለቀስኩኝ እንደምንም ሆኜች እየኖርኩኝ ባይ 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 ትላንት ቃል ገብተሃል በኔ ምለህ ልቤን ያወከው ያሳዘንከው ስበርበርበር ያረገ እሙሉንጫ ጎሲያ ዶርሲዮ እሙሉ ጎቻ ስሙኔ ኤኮ ይሎ ቦላ ፎላ ስለሆነ ወደ ምናበራበትና ወደ ምንበላበት ቦታ